ቴሌግራም ብዙዎች ሲፈልጉት የነበረውን ለደህንነታችሁ እጅግ በጣም ወሳኝ የሆነ አዲስ አፕዴት ይዞ መጥቷል። እንግዲህ ቴሌግራም ላይ ከተለያዩ ሰዎች ጋር የተለያዩ ነገሮችን እንላላካለን፣ እናወራለን። ታዲያ እነዛ የተላላክናቸውን ወይም ያወራናቸውን ነገሮች ለሌሎች ሰዎች ፎርዋርድ ሊያደርጉ ይችላሉ። እንዲሁም ደግሞ የተላላክናቸውን ፎቶዎችና ቪዲዮዎች ዳውንሎድ አድርገው ጋለሪያቸው ላይ ሊያስቀምጡ ይችላሉ። ከዛም ማለፍ ሲል ደግሞ የምናወራውን ነገር ስክሪን ሪከርድ ሊያደርጉ ይችላሉ። እንዲሁም ደግሞ ስክሪንሾት ሊያነሱብንም ይችላሉ። ታዲያ ቴሌግራም ይሄ ነገር ያለ እናንተ ፈቃድ እንዳይሆን ማስቆም የምትችሉበትን አዲስ ፊቸር ይዞ መጥቷል። ታዲያ ይህንን የቴሌግራም ፊቸር እንዴት መጠቀም እንደምትችሉ አሁን አሳያችኋለሁ። ከዛ በፊት ቪዲዮን ላይክ አድርጋችሁ ጀምሩ። ቻናሉን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። በመጀመሪያ የቴሌግራም አፕሊኬሽናችሁን አፕዴት ካላደረጋችሁ አፕዴት አድርጉና ክፈቱት። በመቀጠል ማውራት የፈለጋችሁትን አንድ ሰው ልክ እንደዚህ ከመረጣችሁ በኋላ እዚች ጋር አንዴ ነካ ታደርጋላችሁ። ቀጥሎ 3 ነጠብጣቡን ስትነኩ ከሚመጣላችሁ አማራጭ ዲዜብል ሼሪንግ የሚል አዲስ የተጨመረ ፊቸር ታገኛላችሁ። ይሄንን አንዴ ነካ ታደርጉትና ኦን ታደርጉታላችሁ ማለት ነው። ይሄንን ኦን ካደረጋችሁ በኋላ ከነዛ ሰዎች ጋር የምታወሩትን ነገር እነዛ ሰዎች ፎርዋርድ ማድረግ አይችሉም። እንዲሁም ደግሞ የላካችሁላቸውን ፎቶዎችና ቪዲዮዎች ሴቭ ማድረግም አይችሉም። እንዲሁም የምታወሩትን ነገር በጠቅላላ ስክሪን ሪከርድ ማድረግ አይችሉም። እንዲሁም ስክሪንሾት ማንሳትም አይችሉም ማለት ነው። ታዲያ ይሄ አገልግሎት የሚሰራው ለፕሪሚየም ተጠቃሚዎች ብቻ ነው። የቴሌግራም አካውንታችሁን ፕሪሚየም ላደረጋችሁ ብቻ ማለት ነው። ይሄ ነገር ያስፈልገኛል ብላችሁ የምታስቡ ከሆነ የቴሌግራም አካውንታችሁን ፕሪሚየም ማድረግ ይኖርባችኋል ማለት ነው። አካውንታችሁን ፕሪሚየም ካደረጋችሁ የምታገኙት አገልግሎት ይሄ ብቻ አይደለም። ብዙ የፕሪሚየም አገልግሎቶች አሉ። እነሱንም አጠቃላችሁ መጠቀም ትችላላችሁ። ታዲያ እንዴት አድርገን የቴሌግራም አካውንታችንን ፕሪሚየም እናደርጋለን ብላችሁ ጥያቄ ከመጣላችሁ ከዚህ በፊት እንዴት አድርገን የቴሌግራም አካውንታችንን ፕሪሚየም ማድረግ እንደምንችል አብራርቼ የሰራሁት ቪዲዮ አለ። እሱን ቪዲዮ ማየት ትችላላችሁ። ወይም ደግሞ በዚህ የቴሌግራም ዩዘርኔም አናግሩኝ። ያልገባችሁ ማንኛውም ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።